ሰላም ጤና ይስጥልን። ይህ ወቅታዊ መረጃዎችን የምናቀርብበት ቻናላችን ነው። ዛሬ በምስራቅ ጎጃም ዞን በእነማይ ወረዳ ልዩ ስሙ ግርበር ተብሎ በሚጠራው አካባቢ እጅግ አሳዛኝ የትራፊክ አደጋ ደርሷል። አደጋው የደረሰው አንድ የሕዝብ ማመላለሻ ተሽከርካሪ በመገልበጡ ሲሆን በደረሰው አደጋም የሰዎቹ ሕይወት ማለፉ ተረጋግጧል። በአሁኑ ሰዓት የአደጋው መንስኤ በፖሊስ እየተመረመረ ይገኛል። አሽከርካሪዎች በማንኛውም መንገድ ላይ በሚያሽከረክሩበት ወቅት አስፈላጊውን ጥንቃቄ በማድረግ የራሳቸውንና የሰው ሕይወትን እንዲጠብቁ እናሳስባለን። የአደጋውን ዝርዝር መረጃና መሰል ወቅታዊ ዜናዎችን ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ተመልካቾቻችን፣ መሰል አደጋዎች በየቀኑ የበርካታ ወገኖቻችንን ሕይወት እየቀጠፉ ይገኛሉ። በተለይ በዚህ የክረምት ወቅት መንገዶች ስለሚንሸራተቱ አሽከርካሪዎች ፍጥነታቸውን በመቀነስና የተሽከርካሪዎቻቸውን ቴክኒካዊ ብቃት በማረጋገጥ እንዲጓዙ መልእክታችንን እናስተላልፋለን። ይህ ቪዲዮ ለሌሎች እንዲደርስና ጥንቃቄ እንዲያደርጉ ሼር ማድረጋችሁን አትዘንጉ።